ሰላም ውድ አድማጮቻችን የያያ ስፖርት ነው። እንግዲህ ቸልሲን በሚመለከቱ በሁለት መረጃዎች ተመልሼ መጥቻለሁ ዛሬ። አንደኛ ስለ ማትሎ የቴሌግራፍ ስለ ቸልሲ የሚመለከቱ ብዙ መረጃዎችን የሚያወጣ የቴሌግራፍ ላይ የሚጽፍ ማትሎ የሚባል ታዋቂ ጋዜጠኛ አለ። ስለ ቸልሲ ያወጣውን በሚገባ የምናየው ይሆናል። የምን በሚመለከት ረዘም ያለ ጠለቅ ያለ ጽሁፍ ጽፏል። ከዛ ያገኟቸውን 6 ነጥቦችን ማቀርብ ይሆናል። ሌላኛው አቺምፖንግን የሚመለከት ነው። አቺምፖንግ በብዙ ቡድኖች እየተፈለገ ይገኛል። ይህ አስደናቂ የመሃል ተከላካይ ባለፉት አመታቶች በተለይ አምና በኋላ ማየት የሚጠበቅብንን እድገት እዚህ ተጫዋች ላይ እያየን እንዳልሆነ ይታወቃል። ታዲያ ቸልሲ ምን አይነት መንገድን መጠቀም ያስፈልጋል የሚለው እናወራለን። አቺምፖንግ የብዙ ክለቦች አይን ያረፈበት ተጫዋች ሆኗል። ውድ አድማጮቻችን ይህ ተጫዋች እንግዲህ ዶርትመንድ፣ ብራይተን፣ ፓላስ፣ ሪያል ማድሪድ፣ ሊቨርፑል ትልልቆቹ እስከ ትንንሾቹ ብዙ ቡድኖች ይፈልጉታል። ተመራጭ የሚያደርገው ደግሞ የአካል ብቃቱ በተለይ ደግሞ ፐርፎርማንስ ላይ በየጨዋታው የሚያሳየው አስደናቂ ብቃት ነው። ታዲያ ስለ አቺምፖንግ ስናወራ በውድድር አመቱ ቸልሲ በኔ እይታ በውድድር አመቱ ካስቀየማቸው ትክክለኛ የመጫወቻ ጊዜ ካልሰጣቸው የአሰልጣኞችን መገላበጥና መቀየር ተከትሎ ደግሞ ብዙ የመጫወቻ እድልን አላገኝም። አሁንም በፕሪሚየር ሊጉ ብዙ ልምዶች ያስፈልጉታል። ይህ ተጫዋች ግን እስካሁን ድረስ እድልን አላገኘም በሚገባ በተከታታይ ተጫዋታዎች። እኔ የዚህ ልጅ ሁኔታን ሳስብ በጣም የሚታየኝ ዊሊያም ሳሊባ ነው። ደድማቻችን ዊሊያም ሳሊባ በመጀመሪያዎቹ በመጣበት ወቅት የምታስታውሱ ከነበረ ከሴንቲቴንክ አርሰናሎች ካስፈረሙት በኋላ ምን ትዝ ይላል አርቴታ በቀጥታ ተጠቀመበትም ነበር። ያ ማለት ነው ፕሪሚየር ሊጉን የተጫዋቹ ብቃት ክህሎት እንዳለው ታምንና 19 ዓመቱ ላይ እንደሚገኝ ይህ ተጫዋች በሌሎች የውድድር መስኮች ማለት ነው ወደ ስትራስቡርግ መላክ ሊሆን ይችላል፣ በተለይ ደግሞ ወደ ቻምፒዮንሺፑ መላክ ሊሆን ይችላል። ይህንን ተጫዋች ልምድ እንዲያካብት ማድረግ መቻል ይጠበቅበት ነበር። ቸልሲ ያንን ግን አላደረጉም። በተለይ ይህ የውድድር ዓመት ለተጫዋቹ በጣም የተለየ የውድድር ዓመት ይሆናል ብዬ ጠብቅ ነበር። ወይ ተጫዋቹን የመጫወቻ ጊዜ መስጠት፣ ያለበለዚያ ደግሞ ልምድ እንዲያገኝ በሌሎች ቡድኖች እንዲሆን ማድረግ ቸልሲ ይጠበቅበት ነበር። ምክንያቱም ካገኛቸው የደቂቃ አንጻር ተጫዋቹ ምንም ለቸልሲ ውድድር አመቱ በተለይ ደግሞ ሊየም ከተመጣ በኋላ የሰጠው ነገር የለም። እንደምታስታውሱት አርሰናል ሴንቲቴን ካስፈረመ በኋላ አንድ የውድድር አመት በሴንቲቴን ገና 18 አመቱ አርሰናል ከመጣ በኋላ ደግሞ እስከ ጥር ድረስ በማይክል አርቴታ ስር ሳሊባ ያወተም ነበር። በቀጥታ በውሰት ያቀነው የነበር ወደ ኔንስ ነበር። ከዛ በመቀጠል ሳሊባ አንድ አመት ማርሲ ያሳለፈ። የማርሲ የውድድር አመት ከተጠናቀቀ በኋላ ግን በተለይ ያ የሳሊባ ኪሊያን ምባፔ ላይ የወረደው ታክል በጣም አስገራሚ ታክል ነበር። ያን ተከትሎ በሚቀጥለው ውድድር አመት መጡ የአርሰናል ዋና ተጫዋች ነው የሆነው። ደድማዎቻችን ያ ማለት በ21 አመቱ ገና ከጋብሪኤል ጋር የፈጠሩት ጥምረት ማለት ነው። አሁን አቺምፖንግን ሳይሆን ይህ አይነት እድል ይታየኛል። ለምሳሌ በፓላስ በእንግሊዝ ፕሪሚየር ሊግ ካሉ ቡድኖች በውሰት ሂዶ ቢሆን ኖሮ በውድድር አመቱ በእንግሊዝ ፕሪሚየር ሊግ መጫወት ቢችል ኖሮ ይህንን የውድድር አመት ትልቅ ለውጥ የሚያመጣበት በተለይ ደግሞ አርሰን ዌንገር በእግር ኳስ ተጫዋቾች የሚያድጉበታል ክህሎትህ እስከ 14 ዓመት እስከ 15 ዓመት ይገነባል። ከዛ በኋላ ያለው ብቃት ግን በጨዋታዎች የሚመጣ ተጫዋቹ የተለየ ፐርፎርማንሱን በተፋላሚነቱ ማግኘት የሚችልበት እድሜ ነውና ያ እድል እያለፈ ይመስለኛል። ቸልሲ በሊቨርሜንቶ ላይ በሊዩስ ሃል ላይ በኢያን ማትሰን ላይ የሰራውን ስህተት አሁን ደግሞ በአቺምፖንግ ላይ እንዳይሰራ ሰማያዊዎቹ የሚያስፈራ ይመስለኛል። ስለዚህ በጥንቃቄ ቸልሲ ማየት ይጠበቅበታል። አሁንም ቢሆን ጊዜው አልረፈደም። የሚቀጥለው ውድድር ዓመት በውሰት መልቀቅ የሚያስፈልግ ይሆናል። ምክንያቱም ያ ልምድ የለውም በቋሚ ለመሆኑ በቸልሲ ዘንድ ለመጫወት ወይም ደግሞ የተለየ ኤክስትራኦርዲናሪ ፐርፎርማንሱን አሳይቶ ቡድኑን ውስጥ በቀጥታ ቋሚ ሊሆን የሚችልበትም አይደለም። ስለዚህ ይሄ ማሳሰብ የሚያስፈልግ ይመስለኛል። ማማዱ ሳር መጣ። አሁን ደግሞ ሊየም ደግሞ የማማዱ ሳር በጣም አድናቂ ነው፣ አብሮ ሰርተዋል። ስለዚህ ለሱ ቅድሚያ ሰጠ። ትንሽ እዚህ ጋር የሚያሳስብ ይመስለኛል። መታሰብ የሚጠበቅበት ነው። ጄኔሬሽናል ታለንት ከሚባሉ ተከላካዮች ውስጥ አንዱ ነው። ይህ ተጫዋች ቸልሲን ሊያመጣው የሚገባ አይደለም። ማትሎ ቴሌግራፍ ላይ ጥሩ ጽፏል። በተለይ ብዙ ውስጥ የሚላቸውን መረጃዎች አወጧል። ነገር ግን ብዙ ጊዜ የምናውቃቸው መረጃዎች ናቸው። ነገር ግን እስኪ ጠለቅ ብለን እያንዳንዱን ሁኔታዎችን አንደኛው እንግዲህ ሙሉ ዘገባው ላይ ያወጣው ሊየም የአውሮፓ ቻምፒዮንስ ሊግ ተሳትፎን ባያገኝም እዚህ ቸልሲን ማሰልጠኑን እንደሚቀጥል የሚል ነው። ስለዚህ የአውሮፓ ቻምፒዮንስ ሊግ መለኪያ አይደለም ሊየም መልቀቅና መቆየት ላይ በሚመለከት ይላል። ይሄ ዜና እንግዲህ ለቸልሲ ደጋፊ ትንሽ አሳዛኝ ነው በእኔ እይታ። ሊየም ቻምፒዮንስ ሊግ የማይሳተፍ ከሆነ ይህ ስብስብ መሰናበት አለበት። እኔ ከዚህ በፊትም ቀደም አድርጌ አቋሜን ተናግሬያለሁ። ነገር ግን ቸልሲ የሊየም ሮሰነሪን በክረምቱ እንደ ሁለተኛ ነጥብ የተነሳው ደግሞ በዚህ ክረምት አይደለም የአሰልጣኙን ብቃት የሚገመግሙት የሚቀጥለው ክረምት ነው የሚሆነው። ቸልሲ ይህንን አሰልጣኙን ፐርፎርማንስ የሚገመግሙት ምክንያቱም በዝውውሮቹ የእሱ ተጫዋቾች መጥተውለት
ምርጥ ፐርፎርማንስ ላይ ይገኛል አይገኝም የሚለው፣ በቸልሲ ቤት ውስጥ ለውጥ ያስፈልጋል አያስፈልገም የሚለው በሚቀጥለው ክረምት ነው የሚገመገም የሚል ነው። ነገር ግን እዛው አርቲክል ላይ ሌላኛው ነጥቡ ነው መነሳት የሚጠበቅበት ያልተጠበቀ ውጤት የሚያመጣ ከሆነ አሰልጣኝነቱ ሊሰናበት ይችላል ይላል። ያልተጠበቀ ውጤት ምን? በኔታ የአውሮፓ ቻምፒዮንስ ሊግ ካልተሳተፈ ለቸልሲ ሚኒመም ሪኳየርመንቱ ነው አይደለ? ቸልሲ የአውሮፓ ቻምፒዮንስ ሊግ መፎካከሩ ራሱ መቀበል የቸልሲ ደጋፊ ሊቀበሉት የሚያስፈልግ ዋንጫዎች ተፎካካሪ ሆኖ እንዲቀጥል የሚያስፈልግ ይሆናል። ነገር ግን ይታሰብበት የሚጠበቅ ነው የሚሆነው። ሌላኛው እንግዲህ የአውሮፓ ቻምፒዮንስ ሊግ ሳይሳተፍ ሊየም ሊቀር የሚችልበት የኤፍኤ ካፑን ካሸነፈ ነው ብዬ አስባለሁ። ያም ቢሆን ግን የአውሮፓ ቻምፒዮንስ ሊጉ ከኤፍኤ ካፑ ይበልጣል ለቸልሲ አሁን ካለበት ችግር አንጻር። ይህ ሊታሰብበት የሚጠበቅ ነው። ሌላኛው እንግዲህ የሚጠበቀው ማትሎ ያለው ከቸልሲ ዳይሬክተሮች ጋር አሰልጣኝ በሚገባ ጥሩ የሆነ ግንኙነት እንዳለው እና ከዛ ውጭ ግን ምንድነው ያለው የቸልሲ ዳይሬክተሮች ሊየም ላይ በውድድር ዓመቱ አጋማሽ እንደመምጣቱ ፈረንሳይ ሊግ በመምጣቱ ምክንያት ርህራዮችን ሊያረጉለት ወይም ደግሞ ፈጠን ያለ ውሳኔዎችን እንዲያወስኑ የሚያደርጋቸው ይሆናል። ምክንያቱም በአጭር ጊዜ ለውጥ እንዲያመጣ ሳይሆን የረጅም ጊዜ አሰልጣኛችን ነው የሚል ሀሳብ ነው ያላቸው። ዜና ጥሩ ሆኖ አላገኙትም። ወደ አድማጮቻችን እዚህ ጋር ትንሽ መሰራት የሚጠበቅበት ነገር ያለ ይመስለኛል። ይህም ፌቨር እየተደረገ ይመስለኛል። ብዙዎቹ በብራይተን ቤት ስለሚያውቁት በተለየ ሁኔታ ለዚህ አሰልጣኝ የተለየ እድልን እየሰጡት ይመስለኛል። ከዊስትሊና ሊስቱዋርት ጋር እዚህ በፊት ልምድ አላቸው፣ አብረው ሰርተዋል። በስትራስቡርግ አንድ ዓመት ሰርተዋል። የተሻለ ሌሎቹ ከማሬስካ በተሻለ የመግባባት አቅም ያለው ነው ተብሎ ይታሰባል። ሌላኛው በክረምቱ የዝውውር መስኮት ቸልሲ በጉጉት የሚጠብቀው እንደሆነ ተናግሯል። ይህ እንግዲህ ቸልሲ በክረምት በመጣ ቁጥር እነዚህ ተነባቢ ጋዜጦች በመስጠት የሚያወጣው መረጃ ነው። አምናም እንደዚህ ብለው ነበር። ዘንድሮ ምን የተለየ ነገር አለ? ሁሌም ክረምቱ ሲመጣ ቸልሲ የተለየ ነገር ያደርጋል ያለፉት 3 ዓመትና 4 ዓመታት። ነገር ግን የተሟላ ክረምትን ቸልሲ ሲያሳልፍ አላየነውም። አቻምና ኦሲሜ ጎል ነበር። አምና ተከላካይና ግብ ጠባቂ ጎል ነበር። ብዙዎቻችን አንስተናል። ልምድ ያለው ተጫዋች ቸልሲ እንዲያመጣ ተጠብቆ ነበር። ከዛ ውጭ የቸልሲ ታርጌት አለን 2 ናቸው የሚል መረጃዎችን አወጥቷል። 3 ናቸው የሚል ተለመደው። አሁንም ቸልሲ አልተከላካይ አማካኝና አጥቂ የማምጣት እቅድ አለው የሚል ነው። ተመሳሳይ ሂደቶች፣ ተመሳሳይ ችግሮች፣ ተመሳሳይ መውደቅ አሁንም ለሚቀጥለው ውድድር ዓመት ቸልሲን ለዋንጫ ተፎካካሪ የሚያደርግ ዝውውር ቸልሲ ማድረግ ይጠበቅበታል። ያንን ሳያደርግ የሚጀምር ከሆነ አሁንም አስቸጋሪ ፈተና ውስጥ እንደ ስብስብ የሚወድቅ ይሆናል ብዬ አስባለሁ። እዚህ ላይ በሚገባ መስራት የሚያስፈልግ ነው የሚሆነው። ሌላኛው እንግዲህ እዚሁም ባለፉት ፕሮግራሞቻችን ያነሳ ነው ቸልሲ በአካል ብቃቱ ረገድ ገዘፍ ያሉ ተጫዋቾችን ለማስፈረም እቅድ አለው የሚል ነው። ልምድ ያላቸው ተጫዋቾችን የማምጣት እቅድ አለው የሚል ነው። ነገር ግን ልምድ ያለው ተጫዋች ሲመጣ ቸልሲ ቡድኑን ምቹ ሁኔታ መፍጠር ይጠበቅበታል። ያ ማለት ነው ታዳጊ ተጫዋቾች ስታስፈርም ደሞዛቸው ዝቅ ያለ ይሆናል። ለረጅም ዓመት ኮንትራት ይፈልማሉ። ለቸልሲ መጠው በመጫወትና ራሳቸውን በማሳየታቸው ደስተኛ ናቸው። ልምድ ያላቸው ተጫዋቾች ግን ሲሆኑ በሌሎች ቡድኖች የተጫወቱ ናቸው። ስለዚህ ከፍተኛ ደሞዝ ይጠይቃሉ። ስለዚህ የደሞዙን ጣሪያ ከፍ ማድረግ የሚያስፈልግ ነው የሚሆነው። ያ ግን የተሻለ ጥሩ ብቃት ያላቸው ተጫዋቾች መሆን ይጠበቅባቸዋል። ትክክለኛ ዋጋ ለምሳሌ አጥቂ መስመሩን እንደ ጁሊያን አልቫሬዝ አይነት ጥራት ያላቸው ተጫዋቾችን የምታገኝ ከሆነ ከፍ ያለ ደሞዝን ለመክፈል መፍቀድ የሚያስፈልግ ይሆናል ብዬ አስባለሁ። ሌላኛው እንግዲህ ዛሬ መረጃዎችን ሳገላብጥ ከዚሁም አርቲክል ጋር ተያይዞ ክለርሌ ካፒታል ከቸልሲ ላይ 61.5% ነው የያዘው። ወደ አድማጮቻችን በጣም ከፍተኛ ድርሻ ነው። ክለርሌ ካፒታል ይለቃል ብላችሁ ማሰብ ራሱ በጣም አሳሳቢ ይመስለኛል። ቶዲ ቦሄልን ጠቅልሎ ይወስዷል ማለት አንዳንዴ የሚፈጠረው አይታወቅም። ነገር ግን ከቶዲ ቦሄል ጋር የመጡት ባለሀብቶች ከክለርሌ ካፒታል አንጻር እጥፍ ነው እንግዲህ ክለርሌ ካፒታል የሚበጣቸው። ስለዚህ ይህ ትንሽ የሚያስቸግር ነው የሚሆነው። ነገር ግን ክለርሌ ካፒታል ለሌሎች እድል ሰጠው ሌሎችን ማካተት የሚችሉበት እድል ካለ ማለትም የሚለቁበት ማለት ነው ትልቁ ለውጥ ይመጣል ብዬ የማስብ ነው የሚሆነው። አሁንም የቸልሲ የኮሜርሻል ሁኔታ የቸልሲ የሜዳ ጉዳይ አሁንም አጣብቂኝ ውስጥ ያለ ነው። ሌላኛው ክለርሌ ካፒታል እጃቸው ላይ ያለውን ውሳኔዎችም አንዱ የሚጠበቅ ነው የሚሆን ብዬ አስባለሁ። አንደኛው እንግዲህ ሁሌም ክለርሌ ካፒታል እና እንዲሁም ደግሞ የቸልሲ ስፖርቲንግ ዳይሬክተሮች ማሬስካ ላይ የወሰዱት ውሳኔ አሁንም ድረስ ለዛ ማን ተጠያቂ ይሆናል የሚል ውሳኔ የለም። ምንም አይነት ተጠያቂነት አልሰፈነም ብዬ አስባለሁ። የቸልሲ ተጫዋቾች መካከል ግማሾቹ የሚሆኑት ከፍተኛ ተቃውሞ ያለ ይመስላል የሚል መረጃም አግኝቻለሁ። አድማጮቻችን ያም የሆነው ምንድነው ሳንቼዝ ነበር መሰለፍ የነበረበት ፊሊፕ ዮርገንሰንን እድል የሰጠበት መንገድ ላይ ቸልሲ ተጫዋቾቹ ራሱ ያንን እምነት አላገኙም። ይህ ትንሽ ለሌም በሚገባ መስራትና ተጫዋቾቹን ለማሳመን ሙከራ ላይ ይገኛል። ፕሮሰስ እንደሆነ ለእያንዳንዱ ተጫዋቾች እድል መስጠት እንደሚፈልግ ነው እንግዲህ ለማሳመን የሞከረው። ተጫዋቾቹ ደግሞ በሚገባ ያየነውን ለምሳሌ ሳንቼዝን በግር ተጫዋች ማለት ነጥብ እንዲጥል ቡድኑን ማድረግ እንጂ ትክክለኛ ውሳኔ ነው ብዬ አላስብም። ታዲያ በዚሁ ተጨማሪ ሁኔታ ታሰብበት የሚጠበቅ የሚመስለኝ ሌላ ተጨማሪ ምክንያት ማለት ነው እንደ ቡድን የቸልሲ ውሳኔ በሚገባ መታየት ይጠበቅበታል ብዬ አስባለሁ። ምንድነው ውሳኔው ካላችሁኝ አሰልጣኝ ደግሞ እንግዲህ ለሁሉም እኩል ፍትሃዊ ሚዛናዊ ለመሆን መሞከሩ የሚጠበቅ ምክንያት ነው። ስለዚህ እዛ ውሳኔ ላይ እንግዲህ ቸልሲ በሚቀጥሉት ጊዜያቶች አንዱ ሊያሻሽለው የሚጠበቅ ይመስለኛል። አድማጮቻችን እንግዲህ ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።